ሰይፉ ቤቤስ ነው የምትመለከቱት። በያላችሁበት ጥሩ ጊዜ የበዓል መዳረሻ ልዩ መዝናኛው እንደቀጠለ ነው። በያላችሁበት እንዴት ነው አለን። ወደ መጀመሪያ እንግዳችን እናልፋለን። በፍራሽ አዳሽ ተከታታይ ተውኔቱ ነው የምናውቀው። አሁን ደግሞ አዲስ መጽሐፉን ለማስተዋወቅ የሞት ጥቁር ወተትን እዚህ ተገኝቷል። ተስፋው ፍራሽ አዳሽ ሞቅ ብሎታል። እንደፈለገ ነው የልቡን ነው የሚናገረው። ዘመናዊና ሰካራም የልቡን ይናገራል። ኮዲ አባውን ነው ታዲያ እንደዛ ነው። ፍራሽ አዳሽ ሐሳቡ እንደመጣ ገጣሚ አደም ሁሴን የሚባል ወዳጃችን አለና መጀመሪያ አካባቢ የቲያትር ቡድናችን ላይ ያዩ ፈንገስን ነበር የሰራሁት። የያዩ ፈንገስ የግሩሜን አየሁትና እዛው ፐርፎርም አረኩት። ከዛ ለምን የራሳችንን አንጽፍም የሚል ሐሳብ ተነሳ። አደም አንድ ስክሪፕት መነሻነት ሰጠኝና ፍራሽ አዳሽ በሚል ተነሳ። እዛ ሐሳቡን ስናየው በደንብ ያጫውተናል። የታችኛውን ማህበረሰብ በደንብ መመልከት ስለምንችል ፍራሽ አዳሽን መረጥን። ፍራሽ አዳሽ ግን የምራውን አለ እኮ እንደውም ይላል አንድ የፍራሽ አዳሽ ፓርት ላይ ጥጥ ፍራሽ ጠፍቷል አሁን ስፖንጅ ነው ሲል ስፖንጁ ፖስተር ነው ከስር ያለው ጥጡ ነው ዋናው ስፖንጇ ከእንትን ነው ካላይ ዋናው ከስር ያለው ዘመን ስፖንጅ ደግሞ ፍራሽ አዳሽ አይፈልግም። ፍራሽ ሰፊ ነው። ስፕሪንግ ይወጠራል አሁን ትንሽ ከፍ ብሎ ራሱ አዳሹ ያደገ ይሄዳል ማለት ነው። አዎ ግን ትልቅ ኮንሰፕት አለው ፍራሽ አዳሽ ላይ። የጥጥን ፍራሽ የመረጥንበት ምክንያት ምንድነው? አሁን ሳር ፍራሽ ተባይ ከገባው ከተበላሸ መጣል ነው ያለው አማራጭ፣ አይታደስም። ስፖንጅ ፍራሽም ከላመ መጣል ነው ያለው አማራጭ። ጥጥ ግን ድጋሚ መታደስ ይችላል እንደ አዲስ እንትንና ሰው በማንነቱ ውስጥም ብዙ ችግሮች ይገጥሙታል፣ ሊወድቅ ይችላል። ከዛ ለመነሳት እንደ አዲስ መታደስ አለበትና ያንን ኮንሰፕት ይዞ ነው የጥጥ ፍራሽን ሁሉ ጊዜ መነሻነት አድርጎ የሚነሳው ፍራሽ አዳሽ። ዋው ከዚህ አንፃር እንደሆነ ራሱ አላውቅም ነበር። ፍራሽ አዳሽ ተስፋውን የናዝሬት ልጅ ነው። አዳማ እንዴት ነው? አሪፍ ነው ይመስገን። እንደው መጀመሪያ ኳስ ተጫዋች መሆን ነበር አይደል ህልምህ? እንዴት ነው የሱ ስሜት? በአደጋ ምክንያት ነው የተኮ ኳስ ተጫዋችነቱን? በአጋጣሚ በትምህርት ከዛ በኋላ ደግሞ ብዙ ይሄ የመጫወቻ ሜዳ ማጣት እዚህ አዲስ አበባም አለ አዳማም እንደዚህ ይፈጠራልና ከዛ የህይወት መስመር ይቀየራል። ግን ብዙ ቻሌንጅ ነበር ከቤተሰብ ጋር። አይ ቲንክ 4ኛ ክፍል እያለሁ ወደ ኳስ ስንሄድ የመኪና አደጋ ደረሰብኝና ከዛ ከየት ነው ሲባል መኪና አይደለም ድንጋይ ግጦኝ ነው በቃ ድንጋይ። ከዛ እንደውም ማዘር ሌላ ለቅሶ ሄዳ ነው ልጅሽ ተረፈ ምናምን ሲሏ የቱ ያ ትንሹ በቃ ተመጣ ምን ይደረግ። ከዛ ድጋሚ አንተ ኳስ ተው እንዳትባል መኪና አደጋ ሳይሆን ድንጋይ ግጦኝ ነው አልክ። አደጋው ግን መጥቶ ነበር በጊዜው አደጋው? አንድ 3 ወር አካባቢ ምናምን ቀኝ እግሬ ላይ ደግሞ መጫወቻውን የልጅነት ሰውነትም ስለሆነ ቶሎ ማገገም ቻልኩኝ። ግን ከዛ በኋላ እርማልክ ኳስ? አረና ኦልሞስት እስከ አሁን ቅርብ ጊዜ ዛሬ 6 ዓመት 7 ዓመት እጫወት ነበር። አሁን ግን ኳስ መጫወትን ድግፍ አድርገህ? አልፎ አልፎ የጤና እንጫወታለን። ስቴጅ ላይ ነው አሁን? ስቴጅ ላይ ነው። ስቴጅ ፍሬሽ በቃ ደግሞ ገጸ ባህሪው የፈለከው እንደ ልብ ለመናገር ይፈቅድልሃል። ጠጅ ቤት የማይመጣ የለም። እንት ደረጃ የለውም። አስተማሪውም ጎራ ይላል፣ ዶክተርም ጎራ ይላል፣ ታችኛውም ዱርዬውም ይመጣል፣ ሽማግሌውም ይመጣል፣ የቀን ሰራተኛውም ይመጣልና ብዙ ሐሳቦች ነው የሚነሱበት። ጥሩነቱ ጠጅ ቤት የመጣ ሰው የወል መጠሪያው ሰካራም ማረግ እዛ ጋር በቃ ምንም ጉዳይ አይኖርም ማለት ነው። በቃ ዶክተርም ሆኖ ገብቶ ሰክሮ ከወጣ ሰካራም በቃ ሰካራም። ማንም ሰው ሰካራም ሰው ልጠራ ገብተህም ስትወጣ ካየ ጠጁን ቀምቅሞ ነው ልትባል ትችላለህ። የወል ስማችን ሰካራም ነው። እንደውም ከግሩም ዘነበ ጋር አንድ ፎቶ አይቻለሁ። ተገናኝታችሁ ነበር? አዳማ መተው ያዩ ፈንገስ ቁጥር 1 ፌስታሌን አሳይተው ነበር። አንድ ላይ ፎቶ ስላየው ከግሩም ጋር አብራችሁ የመስራት ሐሳብ የላችሁ? ሁለት ሰካራም ሁለት የልቡን የሚያወራ አይነ ዝም ብዬ መጣል። በጣም እኔ እንደውም እንደዚህ እመኛለሁ። ግሩም ትልቅ አክተር ነውና ህልሜም እሱን እያየሁም እያደኩ ስለመጣ ከሱ ጋር በሰራ ደስታዬ ጥፍ ድርብ ይሆናል። እንደውም ቁጭ ብዬ ሳስብ ያዩ ፈንገስ ካራክተርን ሄጄ ፍራሹን ባድስለት ሁሉ ብዬ እመኛለሁ። ፍራሽ አለው ግን ያዩ ፈንገስ እሰፋለታ ባይኖረው እንኳን እሰፋለታለሁ ለመገናኘት ሲባል ሌላ ታሪክ ውስጥና ፖለቲካ ሳታየር ነው ሊባል ይችላል። የምትሰራው ስራ
የፖለቲካ ሽሙጥ በአብዛኛው ማህበራዊ ሂስ ብንለው የተሻለ ይሆናል። ምክንያቱም ማህበረሰቡንም አስተዳደሩንም ራሱንም ነው የሚተቸው። ምክንያቱም ማንኛውም አስተዳደር የሚወጣው ከማህበረሰቡ ውስጥ ነው። ማህበረሰቡን ካልተቆጣ ነው ማህበረሰቡ እሴቱን ወጉን እንዲጠብቅ ካላረግ ነው አምባገነን መሪዎች ይወጣሉ ከማህበረሰቡ ውስጥ እና ብዙ ዓለማችን ላይ አምባገነን መሪዎች የተፈጠሩት ማህበረሰቡን አኩርፈውት ቂም ይዘውበት ተቆጥተውበት ይወጡ ናቸው። ልክ አጋጣሚውን ሲያገኙ መልሰው ማህበረሰቡን የሚቆጩት። እዚህ ማህበረሰቡን በእሴቱ ልክ ሼፕ ማድረግ ከቻልን መጥፎ ሰዎች ሲወጡ መቆንጠጥ ይችላል፣ ተው ማለት ይችላል። ነገር ግን የራሱ ውጤት ከሆነ በውጤቱ እያዘነ ግፉን ጭቆናውን ቁጭ ብሎ ነው የሚቀበለው። በቃኝ ለማለትም አይችልም እና አሁን ማህበረሰቡ ላይ መስራት ያለብን ይመስለኛል። አሁንም የኛ ወጣት ውጥንቅጡ ላይ የገባው ከእሴቱ እየራቀ መጣ። ወይ የውጭዎቹን ማልያዝ ነው ወይ የኛንም አላጠበቅ ነውና መሃል ላይ እየዋዠቅን። ስለዚህ የቱ ትክክል የቱ ስህተት ስንባል ግራ ይገባናል ለመልሱ። እዚህ እዛ ላይ ብናጠብቅ ማህበረሰባዊ ክሪቲክሱን የምንሰጠው ለዛ ነው። ፍራሽ አዳሽ የሚታዘበው ነው። እያንዳንዱ ቤት ይገባል። አልጋውን ያያል፣ ፍራሹን ያያል። እንደውም የአራዳ ልጆች ዋናው ነገር ድቃስ ነው ይላሉ። አዎ አመል የሚወጣው ማታ ነው። ሲተኛ ሰው የሚቃዠውን ህልሙን የምትሰማለት እና እኔ ደግሞ ወደ አርቱ ስንቀይረው እሰማዋለሁ ይላል። ትራሱን ስገርፈው ፍራሹን ስገርፈው የቅዠትህን የህልምህን ድምጽ አዳምጠዋለሁ ይላል። እሱን ነው የደበቅኩልህ፣ እሱን ነው ማድስልህ ይላል። በቅርቡ እንደውም ፍራሽ አዳሽን እየሰራ የሰማሁት በነገራችን ላይ ወላጅ አባትህን አጥተህ ግን ተውኔቱ መቅረብ ነበረበት እና ሀዘንን ዋጥ አድርገህ ስቴጅ ላይ ቆምክ። አዎ አሁን ያለፈው ወር ፕሮግራም ላይ በአጋጣሚ እሑድ አካባቢ ነው አባቴ ያረፈው። እዛ አርብ ነበር ፕሮግራሙ። የጦቢያ ግጥም በጃዝ ኦዲየንስ እንደምታውቀው ብዙ ሰዎች ዲያስፖራዎች ይመጣሉ፣ ትኬታቸውን አራዝመው ይጠብቃሉ። ያንን ፕሮግራም ኢትዮጵያ ውስጥ ካሉ ከተለያዩ ክፍሎች ይመጣሉ። ትልልቅ ሰዎች በሌላ አቅማቸው ይመጣሉ ኢትዮጵያዊነትን ብለው እዛ ጋር ሊያዩት የሚፈልጉትን ስሜትና ለሙያም ክብር አባቴም ቢኖር ደስ የሚለው ይመስለኛል። አይተው ነበር ስቴጅ ላይ አይተውሃል? አዎ ብዙ ጊዜ አይቶኛል። እንደውም አንዳንዴ ትቆጭበታለህ፣ በህይወት ትቀደማለህና ይሄን መጽሐፍ በሳምንቱ ነው የወጣው አባቴ ባረፈና ቢኖር አንድ ሳምንት ቢቆይልኝ እንብለህ እንደ ሰው ትቆጫለህ። ግን ህይወት አንዳንዴ ትቀደማለህ፣ ከዛ ትማርበታለህ። ግን ህያው ነው የሚሆነው፣ ሁሌ በልቤ ውስጥ ይኖራል። የሚገርም ጠንካራ አባት እንዳለኝ የሚሰማኝ ሹፌር ነው። ከ50 ዓመት በላይ ያሽከረከረ ይመስለኛል መኪና እና ኢትዮጵያ ባህር በር የላትም የሚያገናኝ ወደብ። ስለዚህ ብዙውን ከመርከቦቿ ከተማው ጋር የሚያደርሱት ይሄ ትልልቅ መኪና ሹፌሮች ናቸው እና ለኢትዮጵያ ኢኮኖሚም ትልቅ ድርሻ አድርገዋል ብዬ ነው ማስበውና ከ40 ዓመት በላይ በሹፍርና ሙያ አገልግሏልና ረጅም መንገድ ከኢትዮ ጅቡቲ እየተመላለሰ ረጅም ዓመት በረሃ ላይ ቆይቶ እኛን ለዚህ ማብቃት ችሏልና ደስ ይለኛል የሱም ልጅ በመሆኔ። በነገራችን ላይ ብዙ የጭነት አሽከርካሪዎች አሉ በረሃው ላይ ታግለው ስንት መከራ አይተው ኑሯችንን ለማቅለል መስዋዕትነት የሚከፍሉ አድናቆት ይገባቸው። እኔም በቅርብ ሰዎች ስላሉኝ ነው። አየ ግን አባትህ ማለት አንዳንድ ለኪነ ጥበብ ራቅ ያሉ ሰዎች አሉ። ለምሳሌ እኔ አያታችን የኪነ ጥበብ ነገር ብዙም እንትን የላቸውም እና ከሳቸው ጋር ቴሌቪዥን እያየ እንደዚህ ወፍራም ቦርጫም ሰውዬ ሳክስፎን ያለ ሲነፋ ያውና አቤት አቤት አቤት፣ አሁን ይሄን ለመንፋት ነው ከቤት የሚወጣው ስራ ነው በቃ። ይሄን ነበር ማሳረስ ይሆን ማለት ይሆን። የድሮ ትንሽ ቀደም ያሉ ሰዎች ለኪነ ጥበብ ወይም ደግሞ ለእንደዚህ አይነት ስራ ዋጋ የላቸውም እና ወላጆችህ በደንብ ለስራ ዋጋ አላቸው። አርቱን ባያውቁትም ግን አለ ከቤት ውስጥ ይሄ ቀልደኝነቱ፣ ነገሮችን በፌዝ ማውራቱ። ለምሳሌ ብዙ ነገሮች ለፍራሽ አዳሽ ግብአትም ወስደው ነው ከናቴ ነው። አንዳንዴ የምታወራቸው ነገሮች ምናምን ይገርሙኛል። እንደዚህ ኮሜዲ ፓርቶቹም አሁን አባቴ አንድ አጋጣሚ ልንገር የፋዘርን
የአውሮፓ ዋንጫ ይመስለኛል ፈረንሳይና ጣሊያን ተገናኝተው ዚዳን በቀይ ወጣበት በቴስታ አዎ እሱን ጨዋታ ቤት ቁጭ ብለን እያየን ነውና አንድ ተከራ ያለኛ ቤት ኳስ በጣም ነው የሚወደው ፋዘር ሁሉ ይላል እኔ እዚህ ቤት መተው ኳስ ቢጫወቱ አላይም ይላል እና የዛን ሰሞን ረፍቶ ነው ኳስ እያየ ነው አይደለም በቴሌቪዥን ቤት ቢመጣው አላይም መተው አላይም እሺ እያየን ተከራው የማን ደጋፊ ነው ጋሽ ከበ ያለው ማን ናቸው ሲባል ጣሊያንና ፈረንሳይ የጣሊያን ነው ባሌስትራ መሰለ ያለ ወደ መኪናቸው ወደ በምክንያት ነው የሚደግፉት እነዚህ አሁን አሪፍ ግብአቶች ይሆናሉ እኔ ግን የማስታውሰው ተከራይ ጓደኛ አለኝ እና የዓለም ዋንጫን ለማየት እሱ ጋር ሄደን የሚያየው ያከራዩት ቤት ውስጥ ነው እና እኔ አላወቅኩም የማነህ ለመሆኑ ምናምን አልኩት አርጀንቲና ከብራዚል መሰለኝ ስል ወደ አከራይ ዞሮና የማንኖት ብራዚል ነው ብራዚል ካካው አለበለዛ ካከራይ ጋር ራሱ ተቃራኒ መቆም የለብም አዲስ መጽሐፍ የሞት ጥቁር ወተት ርዕሱ ራሱ ትንሽ ረዘምና ወሰብሰብ ብሏል የሞት ራሱ ትልቅ ጉዳይ ጥቁር ወተት ደግሞ ራሱ ጥቁር አይደለምና ትንሽ ከሞት አንበሳ ማር ይገኛል አይነት ሐሳብ ይሆናል መጽሐፉን በዚሁ ርዕስ ላይ በመመስረት ነው በአምስት ክፍሎች የተከፈለው ሞት ለብቻው ጥቁር ለብቻው መልክ አለው ወተት ለብቻው ትርጉም አለውና እነዚህ አንድ ሲሆኑ ደግሞ የሚሰጡት ትርጉም አለ መጽሐፉ ላይ በደንብ በማብራራት ገልጸነዋል የልብ ያደርስም እንዲሁ ቢናገሩት በደንብ ቴክኒካሊ የተጻፉ ነገሮች አሉት ከዛ አንፃር ሰው እጁ ላይ ደርሶ ሲያነበው ሙልት ይልለታል ያው አዲሱን የተስፋውን የሞት ጥቁር ወተት ገበያ ላይ ታገኙታላችሁ በነገራችን ላይ ስላንተ ስሰማ እድሜ 24 ነው 24 አሁን ወደ 25 እየገባ ነው ያው ግን ውሎህ ከ74 ከ64 እንደውም ትንሹ በእድሜ ያንተ ጓደኛ የ54 ዓመት ሰው እንደሆነ ሰማለሁና ከእድሜ ኩዮቹ ጋር አትውልም አይ አለኩ ትውላለህ ግን አሁን በእኛ ሀገር የትምህርት ስርዓት ሁኔታ ዕውቀት የምታገኘው በህይወት ከተማሩ ሰዎች ነው እና ልምድ የማይተካ ነገር ሆኗል እኔ አንዳንዴ ትልልቅ በኢትዮጵያ ባለውለታ የሆኑ ሰዎች ትንሽ ስተት ሰርተው ስንወቅሳቸው ከስናገላቸው ይቆጨኛል ምክንያቱም ኢትዮጵያ እነዛ ሰዎች ላይ ኢንቨስት አድርጓልና ምን አለ ይቅርታ ብለናቸው ልምዳቸውን ለዚህኛው ትውልድ ቢሰጡ ትላለሁ አለበለዛ የነዚህ ሰዎች ክፍተት የዚህኛውን ትውልድ ስተት እየጎላ እንዲመጣ ያረጉታልና ግሩሜ ብዙ ጊዜ ይለኛል ግሩም ዘነበ አሁን የመሳሳቻ እድሜ ነው እና በደንብ ተጠቀምበት ግን ችግሩ ስተትህን ከደገምከው ነው ምንናደድበት አሁን የመሳሳቻ ጊዜ ነው አሁን ወጣትነት እንደዛ ነው ስለዚህ ስተቶች የሚነግሩ ደግሞ በእድሜ ከፍ ያሉት ሰዎች ይመስሉኛል ትችላለህ እያልከኝ ነው መሳሳት አዎ ይቻላል እንዳትደግም ስተትህን ግን አሁን የወጣት ስህተት አለ ስህተት ወጣትነትን ማስተናገድ አይቻልም ይቻላል እኔ እንደውም አሪፍ ሐሳብ የተነሳው ቅርብ ጊዜ የዛሬ 2 ዓመት የሰማሁት መረጃ ነበር ጀርመን አካባቢ በሁለተኛው ዓለም ጦርነት የተቀበሩ ቦምቦች አሁን ድረስ ስጋት ይሆናሉ ለነዋሪዎቹ እና እዚህኛው ትውልድ ላይ ስተት ይሆነው በዚህኛው ትውልድ ላይ የደረሱ በዛን ጊዜ የተቀበሩ ብዙ ቦምቦች አሉ የእምነት የዘር የሐረግ የድህነት ብዙ የክፋት የቂም በቀሎች የታሪክ ቦምቦች ተቀብረዋልና አሁን የኛ ትውልድ መጠንቀቅ ያለበት እንዴት ነው አካሄዱ የሚለው ነው እና ቦምብን ለማምከን ደግሞ ድፍረት ይጠይቃል ዕውቀት ይጠይቃል ትግስት ይጠይቃል እና የኛ ትውልድ ያንን መያዝ አለበት አለበለዛ ሁለት አማራጭ ነው ያለው አንድ ቦምቡን ረግጦ ሰማዕት መሆን ሁለት ቦምቡን አክሽፎ አርበኛ መሆን እና እኔ መሆን የምፈልገው ደግሞ አርበኛ ነው አክሻፊውን ነው አዎ ስለዚህ ትግስት ያስፈልጋል የስተቶቻችን መደጋገም ምክንያቱ የሚመስለኝ በደንብ ትግስት አለመውሰዳችን ድፍረታችን ደግሞ ከዕውቀት ጋር የተያዘ ከክህሎት ጋር የተያዘ አለመሆኑ ያሰጋልና የነገ ትውልዳችን ያስፈራል ትላንት ከሰማነው ታሪክ ይልቅ ዛሬ እየሰራነው ያለው ታሪክ ለነገ ማፈሪያችን ይሆናል እና እሱ ላይ የኔ ትውልድ ጠንቃቃ ቢሆን ደስተኛ ሆናለሁ ያኛው ትውልድ የሰራውን ስተት ዛሬ ይሄኛው ትውልድ መስዋዕት ባይሆንበት ብዬ እመኛለሁና ወጣቱ ምርጫው በእጁ ነው ያለው ወይ ሰማዕት ይሁን
ችግር የለውም ሀገሪቷ የድንጋይ ችግር የለባትም ሐውልት ታቆምልሃለች። ግን አርበኛ ስትሆን ደግሞ እያለ ብዙ አርበኞችን መፍጠር ትችላለህ። ብዙ ክህሎት ያላቸው ልምድ ያላቸው ሰዎችን ማምጣት ይቻላልና ቆም ብለን ማሰብ ያለብን ይመስላል። አክሻፊውን ነው በሚገባ ለየት ያለ ያድናቂ ገጠመኛል አለ እንዴ? ድሬዳዋ ሂጄ በቅርብ እና ደስ ይለኛል። ድሬዳዋ አኗኗሩ ከአዳማ ጋር ይመሳሰላልና መንገድ ላይ በቁምጣና በሸበጥ እየሄድኩ ነው። ሙቀት ነው። አቺ ነይ ምናምን አለኝ። ማን ነው ድሬዳዋ የሚያቀኝ ምናምን ብዬ ዞር። አንቺ ጠጅ መሰሪው ልጅ ነሽ ምናምን አለኝ። አዎ በጣም ነው የምትመችኝ። አዎ ፈታላ ነሽ። በቃ ሂጂ በቃ ፈታላ እሺ ይመች አልኩት። በቃ ምንም ማድረግ አይቻልም። እና ፍቅሩ ምናምን ደስ ይላል። አንዳንድ ሰዎች በማትገምተው ልክ ካንተ ሐሳብ ልቀው ይገኛሉ። እና አንዴ እንዲህ ጎንደር ነው ሄደን እኔና ኤፍሬም መኮን ተወዛዋዡ አብረን ግጥም በውዝዋዜ ምን ሰራዋልና ሹፌሩ አወከው ይሄ ልጅ ጠጅ ይዞ የሚሰራው ፍራሽ አዳሽ ነው ናን ሲለው እሱ ነው እንጂ የሚያቀን አለ። ልክልካችንን እየነገረን እሱ ነው እንጂ የሚያቀን እኛ ምን እናውቀዋለን። እኛ ባናውቀው ሳል ደስ ይላል ባኩ በጣም። እስኪ መቼም ወጣትነትና የፍቅር ጉዳይ ተያይዞ የሚነሳ ጉዳይ ነው። ፍራሽ አዳሽ ፍራሹ ላይ ያደሰው ፍራሽ ላይ ቆይ ፍራሽ አዳሽ የራሱን ፍራሽ ያድሳል? አዎ ያድሳል። ማን ሊያድስለት ይችላል? ሌላ ማንም አያድስለት። እዛስ ፍራሽ ላይ ብቻውን ነው የሚተኛው? አዎ ከባድ ነው። ብዙ ጊዜ ቢዚ ነው የሚሆነው በስራ ብለን እንለፈው። እንትን ነው ጸጉር ቆራጭ በጣም ለሰው ይጨነቅና ራሱ ላይ ሲሆን ግራ ይገባዋል ማን እንትን እንደሚልለትና በጣም በአሪፍ ያደሰው ፍራሽ ላይ ፍራሽ አዳሽ ከማጋ ነው መተኛበት ሲል ሐሳብ ገብቶት ይነጋበታል መሰለኝ። ብቻውን ነው ያለው። ስለዚህ ከፍራሹ ጋር የሚተኛው ማለት ፍራሹ ላይ ብቻውን ነው። አዎ ሜትር ከ50 ላርገው ከ20 እያለ እንደፈለገ ራሱ ተመልካቹ አንዳንዴ የምትፈልገውን የሚኮረኮረው ነገር ስለምትነግርለት በጣም ደስ ይለዋል። እና እንዴት ነው አሁን በቀጣይነት በዚሁ የሄድ ነው ወይስ ፍራሽ አዳሽ በአዲስ መልክ በሌላ ነገር የመምጣት አሰባለሁ? በእቅድ ያዝነው ነበር ወደ ሙሉ ሰዓት ቲያትር ማምጣት። መጽሐፉም ላይ እንዳለው ቀጣይ እስካሁን የሰራዋቸውን ስራዎች ፍራሽ አዳሽን በመጽሐፍ መልክ አምጥተን ደግሞ የሚጨበጥ ሰው ሁሉ የሚያነበው ከፈለገ ቤቱ ፐርፎርም እንዲያደርገው አስበን የሰራነው አለ። እስከ አዲስ ዓመት እንሞክራለን። ሌላኛው በኮሮና ምክንያት የቆመ ነበረ። አንድ የሲያትል ታስክ ፎርስ የሚባል ቡድኖች አሉ አሜሪካ የሚኖሩ በኮቪድ ላይ ግሪዱ ላይ የህዳሴ ግድብ ላይ እንዲሁም እንቦጭ ላይ እዛ የሚኖሩ ዲያስፖራዎች ተሰብስበው በእውቀትም በገንዘብም የሚያግዙ ነበርና ለህዳሴው ግድብ ገንዘብ ማሰባሰቢያ አሜሪካ ላሉ ስቴቶች ላይ ሾው ተዘርግቶ በጦቢያ ግጥም በጃዝ ምስራቅና እኔ ሆነን እኛ ሰርተንላቸው ለሀገራችንም ትልቅ ገቢ አንድም አሻራ ማሳረፍ ነው በሚል እንደዛ አስበን ነበር። በኮቪዱ ምክንያት ተዘጋ። አሁን በቀጣይ እቅዱ ነገሮች ሲቃለሉ ይቀጥላሉ። እዚህም እያለን ከጦቢያ ግጥም በጃዝ ጋር የምንሰራቸው አሉ የህዳሴው ግድብ እና በፉል ታይም ፕሌይ እየመጣን ነው። ቀጣይ እቅዳችን የሚሆነው እዚህ ጋር ስንመጣ ፉል ታይም ፕሌይ ፍራሽ አዳሽን ይዘን ነው የሚሆነው ማለት ነው። የሞት ጥቁር ወተት የግጥም መድብልን ገዝታችሁ ተደሰቱበት ለማለት ነው። ተስፋውን እንግዲህ ስለሆነ ከልብ ነው የማመሰግነው። ለተስፋው እንዴት ነው? እርግጠኛ ነኝ ፍራሽ አዳሽ ሰይፉ በኢቢኤስ መድረክ ላይ መጥቶ ዝም ብሎ አይሄድም እንዴ? በሚገባ የሆነ ነገር የሚል ይመስለኛል። አዎ ይል ይሆን እንበል እናየው ይሆናል። እንዴት ነው ታዲያ? ግን ሰው ጉደኛ የሆነ ሰፈር እማመጣው ጉድ የለም መቼም። አንድ አባት ልጆቹ ፊት ለፊት ቁጭ ብሎ ይመክሩታል። አባይ በቃ ስተትህን እመን ሲሉት አባት ምን ቢያረግ ጥሩ ነው? እጁን ዘርግቶ ኑ በቃ ልጆቼ ይሄ ጉደኛ ሰፈር ስተትህን ካመንክ አይቀርማ ሁሉንም ነው። እናስ የምን ስተት ማማረጥና መሸሸግ ነው? አንዱ ደግሞ አለልህ የቀበሌያችን ተወካይ ግምገማ ላይ ቁጭ ብለው አንዷ የስራ ባልደረባው ብድግ ትልና ጓድገሌ ባለፈው በዚህ 2 ቀን ውስጥ
1000 ኪሎ ግራም ቡና ሲያጭበረብሩ ባይኔ በብረቱ አይቻለሁ አትልም? ሊቀመንበሩ ወደ ተጠቆመበት ሰውዬ ዞር ብሎ ሲያየው ሰውየው ምን ቢል ጥሩ ነው? አፍልቼ ጠጣሁት። ይኸውልህ በዚህ ዜና ስትሰማ መደንገጥ ካልቻልክ በንጋታው ያጠጣጡን ዘዴ በመጽሐፍ መልክ ተቀምጦ ታገኘዋለህ። እናስ ይሄ ጉደኛ ሰፈር እና ሰፊው ሕዝብስ ስተቴ ምንድነው ብሎ ያውቃል? አያውቅም። እነ ሻምበልስ ስተቶቻቸውን ከመሸሽና ከመሸሸግ ውጪ አንድም ቀን ስተቶቻቸውን አምነው ኃላፊነት እንውሰድ ብለዋል አላሉ። ታዲያስ እያንዳንዶቻችን የምንሰራው ስተት እየወለዱት ያሉት ውጤት ከባድ ነው። ቶሎ ነው ስተት ይለመድ። እንዴት ሰው ሞትን ተላምዶት ቁጭ ይላል ጎበዝ? የዚህ ሰፈር ሰው እኮ እንደ ቀላል እኮ ሞቱን እየተለማመደ ነው ያለ። እናስ ሞት መልመድ ደግሞ ሐዘንም ቀብርህም ወግውን እንዲያጣ ነው የሚያደርግ። በሞት መደንገጥ ካልቻልክ ከባድ ነው። ምክንያቱም ክፋትና ጭካኔ ካላስደነገጡ ሐዘንና እንባ ላይ የሚሳለቀው ሰው ብዙ ነው። የዛሬ ምናምን ዓመት ትዝ አይልህም? በስደት ወደ ውጭ ሀገር ባህር ሊሻገሩ የሄዱ ወገኖቻችንን በአሰቃቂ ሁኔታ ሞተው በሀገሪቷ ያሉ ሬዲዮ ጣቢያዎችና ቴሌቪዥኖች በሻማና ጥቁር ለብሰው በዋሽንትን ጉርጉሮ ሐዘናቸውን ሲገልጹ አንድ የሻምበል ቢጤ ጣቢያ አልሰማም አላይም ብሎ ዘፈን ሲያስኮመኩመን አልነበር? ሰፊው ሕዝብ ወረደበታል። እንዴት እኛ ሐዘን እየገባን እሱ ዘፈን ይለቃል? እንዴት ፊልም ያሳየናል ብለው ጠዘጠዙት። እዛ ጊዜው አለፈና ፈጣሪ ሲረዳው የኛ ሰፈር ሰው ሐዘን በላይ በላያችን አልተደራረበብን፣ ሞት አልለመርን፣ ደምንም አለመምሰሉ እንባ ምንም አለማሳዘኑ ተደራርቦብን ለምንድነው ቁጭ አላልን? ከዛ ያ የነ ሻምበል ጣቢያ ሻማና ጥቁር ባክግራውንዱን ገዝቶ መልቀቅ ጀመረላ። ህዝቡ ምን ቢል ጥሩ ነው መልሶ አንድ መጽናኛሽ እነዚህ በዋሽንትን ጉርጉሮ ሲያስጨንቁ ዘፈን የምናይበት ከወንድሞቹ ጋር ተመሳሰለ አሉ። ይታይ ስታዝንም ስትሳለቅም መከራ የሆነበት ሰፈር ነው። ህዝቡና ጣቢያዎቹ ምሳ መሰሉ እንደ ስህተቶቻቸው ላይ የሚሳለቁት። ጣቢያዎቹ ራሱ እኮ ነው እርስ በርሳቸው የሚሳለቁት። ታዲያ ሁለት የመንግስት ጣቢያዎች ባለፈው ተጋጩልና ፍርድ ቤት ቀረቡ። ክሱ ምንድነው ሲባል አንዱ ጣቢያ ምን ቢል ጥሩ ነው? የኔን ማሳ ቀርጾ አስተላለፈብኝ አይልም። ወንድሜ ስህተቶቻችንን እኮ ተላምደን ቁጭ ካልን ቆይተናል። እኔ የሚገርመኝ ኑሯችን አይደለም፣ እስከ ዛሬ በድህነት መኖራችን አይደለም። እንዴት በዚህ ኑሮ ምክንያት ተስፋ ለመቁረጣችን ነው የሚያሳስብ? ምን ነክቶ ነው? እዚህ ሰፈር ጠግበህ የምትበላው ነገር አንድ ነው፣ እሱም ፌንት ነው። እናቴ እዚህ ሰፈር እሱንስ መች በቅጡ ያስበሉሃል? ውሃ እየደፉ ክብሪት እየለኮሱ መንጭቆ አይደል እንደሚያስነሱ? ጉደኛ ሰፈር ነው። ትጠጣለህ አለው አንዱን። ምን ሲለው ብርድ አይልም። ጎበዝ በዚህ ኑሮ ውድነት ጠጥቶ መስከር ብርቅ ነው የሚሆንብህ። ሞቅታ ሁሉ በቴሌቪዥን ነው የምታየው ከዚህ በኋላ። እናስ የስህተቶቻችንን መደጋገም ወዴት እየወሰደን እንደሆነ አስበዋል? በሞት አለመደንገጣችን ወዴት እንደሆነ እንደሚወስደን አስበዋል? አረስ መደንገጣችን እንዴት እየተመዛዘንን እንደሆነ ያሳያሉ። አንድ ሰውዬ እቁብ ጥለው 25 ሊትር
ዘይት ገዝተው ይሄዱልሃል በታክሲ ዘይታቸውን ታክሲ ላይ ረስተውት አይወርዱም ሰውየው በድንጋጤ ስኳራቸው ከፍ ብሎ ሞቱልህ በተመሳሳይ ሁኔታ አንዲት ቅቤ ሻጭ የዘይት መወደድን ስትሰማ ክው ብላ አትቀርም የኛ ሰፈር ሰው ጉደኛ ነው የሁለቱንም ድንጋጤ በእኩል ሚዛን ላይ አስቀምጦ ሊመዝንልህ ይፈልጋል ከባድ ነው ይሄ ጤነኝነት አይደለም ገዳይንም ሟችንም በእኩል ማንገስ ማን ያውቃል ይሄኔ ረስተው የወረዱበት ታክሲ ሹፌር ዘይቱን ሲያየው በድንጋጤ ተጋጭቶ ሆስፒታል ተኝቶ ሊሆን ይችላል ለዛ እኮ ነው እኔ ደስታ አስመላሽ የተጎዳ ፍራሽ አዳሽ የምነግር ቁማር ያበድራል እንጂ አይሰጥም ዛሬ ብትበላ ነገ መበላት አይቀር በሰው ነፍስና በሰው ደም ቁማር መጫወት ደግሞ ሲጥልህ ከባድ ነው አዘቅት ውስጥ ነው የሚጥል እናስ መንፈስሻ ከቀበሌያችን ህዝብ ግንኙነት ጎን ቁጭ ብላ ነው የቀበሌያችንን መረጃ በሞባይሉ ሷረን የሚለቀው አጠገቡ ቁጭ ብሎ ሞባይሉን አወጣልህና እንትፍ ሲል ስክሪኑ ላይ መንፈስሻ ቀበል አርጋን በትለው ጥሩ ነው ይደግልህ አለችዋ መርዝ የሆነ ሰው እኮ መንፈስሻ ምን ሆነ ነው ይደግል ያለው ምኑን እንደሆነ አውቃል ሐሳቡን እኮ ነው አራስ አንዱ አለ ለሌጋ መጥቶ ነበር እኮ የቀበሌው ህዝብ ግንኙነት ፍራሽን አጥብብልኝ ብሎ አይሰጠኝም ገባውለታ አረባክ ጎበዝ ፍራሹ ከመጥበቡ የተነሳ እኮ ሊያቅፍ ነው አልኩ እናስ ስተቱንማ እንደዚህ ካልተነጋገርን ስተቶቻችንን እየደገምን ነው ክፋታችንን መልመድ ውስጥ የገባን አንዷ ሴትዮ ስፖንጅ ፍራሽ በመግዛት ምክንያት የጥጥ ፍራሿን አውጥታ ለቤት ሰራተኛዋ ሰጠቻት ከዛ በኋላ ባሏ ከቤት ሰራተኛዋ ጋር ተኝቶ አታገኘው እና ምንድነው የጠበቅሽው ጠረንና ትዝታሽን ሰተሻት ምን እንዲሆን ነበር ያሰብሽ ይታይ ሁሌ በማደስ ሰበብ እምትሰራው ስተት ትልቅ ዋጋ ያስከፍላል እነግራለሁ ትላንት ምንድነው የሆነው ኑሯችንና ሐዘናችን ወግ ያጣው ራሳችን አይደለም እንደ መሶባችን ላይ አክንትፍ ብለን የተፋነው ራሳችን አይደለም እንደ እኛ ቤት ካልደረሰ በስተቀር የሰው ሐዘን መስሎ የማይሰማንና የተሳለቅ ነው እናስ ትላንት በየጠጅ ቤቱ ምንድነው የሆነው ባለጊዜ የሆነ ሰካራም ብድግ ብሎ አይደለም እንደ የደንብ አስከባሪ ካልሆንኩ ብሎ የነበረው እና ዛሬ ሁሉም ሰካራም ደንብ ቢጥስ ምንድነው የሚገርም ለዚህ ነው ስተቶቻችን ሲደጋገሙ የጥፋቶቻችን ውጤት ሞት ነው እዚህ ጠጅን ከፍታ አረግና ማማ ለጣይሽ ጋር መተ ባዝማሪው ባንጆ አንደበት ግጥሙን ትልላቸዋል ታደሳንተ ፍራሽ አድስ በወገፋ ሐሳብ ቅዠት አታግበስብስ ባዳፋ መዳፍ በእድፋ መጅ እምባሃን አታብስ ከማንነት ደጅ ከምንነት ጽንፍ ሰው መሆንን አስስልሃለሁ ቢዩቲ ባይ ጆሲ ቨርጂኒያ ሜሪላንድ እና ዲሲ ያላችሁ ስለውበታችሁ የምትጨነቁ በእውቀትና በልምድ የበለጸጉ ባለሙያዎች ግንባር ፈጥረው ቢዩቲ ባይ ጆሲን ከፈቱላችሁ ቢዩቲ ባይ ጆሲ የሜካፕና የፀጉር ሥራ በማንኛውም ጊዜና ቦታ ይሰጣል ያሳምራል ያስውባል የሚገርም ሂውመን ሄር በተመጣጣኝ ዋጋ ያከፋፍላል ልጆቹ ሴት ሆነ ወንድ እኛ ጋር መጥተው በስታይል ፀጉራቸውን ይሰራሉ ይቆረጣሉ ያምራሉ ፀጉራቸውን በቀለም ማሳመር ለሚፈልጉ ማን እንደ ቢዩቲ ባይ ጆሲ ሙሽራም እንፈሽናለን ስለ ውበቱ በፀጉር ሥራና በሜካፕ ሙያ የተመሰከረላቸው ባለሙያዎች ሁሌም በፈገግታ ይጠብቁታል በማንኛውም ሰዓት ቢመጡ መስተናገድ ቢችሉም
በቀጠሮ ቢሆን ደግሞ ይመረጣል። ቢዩቲ ባይ ጆሲ ለትራንስፖርትና ለፓርኪንግ ፍጹም ምቹ የሆነ ቦታ ላይ እንገኛለን። ቢዩቲ ባይ ጆሲ